ሰላም እንዴት ናችሁ? ዋሲ ነኝ ከካናዳ። ሁሉ ሰላም ነው ወይ? ዛሬ በካናዳ ውስጥ እንዴት ነው መኪናችንን የምናጥበው የሚለውን እናያለን። በመጀመሪያ እዚህ ጋር የሚከፈልበት ነው። ክሬዲታችን ወር ደግሞ ዴቢት ካርዳችንን ይዘን እዚህ ጋር እንደምናየው ስዊፕ ማድረግ ነው፣ ማንሸራተት ነው ካርዳችንን። ከዛ በኋላ ያነበዋል ማለት ነው። ካርዱን እንደምታዩት መቁጠር ይጀምራል። መጠቀም ከጀመራችሁበት ሰዓት ጀምሮ ፕረስ ታደርጋላችሁ። አሁን እዚህ ጋር ዋክስ የሚለውን ፕረስ አረኩት። ዋክስ ማለት ውሃውን ማለት ነው። መጀመሪያ ያው ከመኪናችን ላይ ቆሻሻውን ማንሳት ስለሚገባን ልክ ዋክስን ፕረስ ስታደርጉት እዚህ ጋር ውሃው ይጀምራል ማለት ነው። እንደምታዩት እየቆጠረ ነው። ያው እንደዚህ በማድረግ በመጀመሪያ እናንተ እንደምትጠቀሙት ነው። በውሃ እንደዚህ በመጀመሪያ ያው ቆሻሻውን ታነሳላችሁ። በመቀጠል ምን አደረግኩኝ እኔ ፎም ብረሽ የሚለውን ፕረስ አረኩት ማለት ነው። የሳሙናውን ብሩሹን በመጠቀም ሳሙናውን ለመጠቀም ስለመፈለግኩኝ እዚህ ጋር እንደምታዩት እየቆጠረ ነው ደቂቃ። ፕረስ ካረኩት በኋላ ይሄ ነው ፎም ብረሹ። እዚህ ውስጥ እንደምታዩት ሶፑ ይወጣል ማለት ነው። እንደዚህ ሳሙናውን በመኪናችሁን በዚህ በሶፑ ማሸት ትችላላችሁ። እንደዚህ በማድረግ ሙሉን የመኪናውን ክፍል ታደርጋላችሁ ማለት ነው። ይህን ካደረግን በኋላ ምንድነው የፈለጋችሁትን እንትን ማለት ትችላላችሁ። እናንተ ልክ እንደዚህ ነው። እዛ ላይ ያሉትን ፕረስ እያደረጋችሁ የምትፈልጉትን ብዙ አይነት አለ። እኔ አሁን ለማሳየት የዋክሱንና ፎሙን የተጠቀምኩት። በመጨረሻ ከጨረስኩ በኋላ እንደዚህ በመሰለ ሁኔታ መኪናዬን እንግዲህ ጽድት አድርጌያለሁ ማለት ነው። እንደምታዩት ፏ ብላለች። በጣም ቀላል ነው። በራሳችሁ ለማጠብ እንትን በሉ። ብዙም አይደለም እንትን የሚለው፣ ቀስ ብላችሁ ማጠብ ትችላላችሁ እና ይህን እመክራችኋለሁ። ይህንን ለማሳየት ነው። ባባይ